ሰላም ውድ አገሬ ልጆች እባካችሁ ይህን ቪዲዮ ሼር አድርጉልኝ። እስከዛሬ ጠይቄያችሁ አላውቅም። የሴቶች ጉዳይ ሰብአዊ መብት ይመለከተናል ብላችሁ የምትሉ በአጠቃላይ ሼር እንድታደርጉልኝ ስል በእግዚአብሔር ስም ጠይቃችኋለሁ። ስለ ቀነኒ አንዳንድ ማቃቸውን ኢንፎርሜሽኖችንና ማስረጃዎችን እንዲሁም ደግሞ የፍርድ ቤት ክሱ ምን ይመስላል የሚለውን ሪቪው አድርገን የመጣው 10 ሚሊዮን ኢትዮጵያዊ ይህን ነገር አይቶ ከግምት እንዲያስገባው ስለምፈልግ እባካችሁ ሼር አድርጉልኝ። እስከዛሬ ጠይቄያችሁ አላውቅም። ለቀነኒ ከዚህ በፊት ድምጽ ለመሆን ሞክሬ ነበረ። በጣም ብዙ ሰዎች ድምጽ እየሆኑ መሀከል ላይ ጸብና ፐርሰናል ነገሮች ሲነሱ እኔና ጓደኞቼ ወደ ኋላ ብለን የፍርድ ቤቱ ሁኔታ እስኪያልቅ ዝም ብለን ነበረ። ከዛ በኋላ ግን የፍርድ ቤት ሂደቱ እንደምታዩት ሆነ። እሺ በመጀመሪያ ደረጃ ቀነኒ የሞተች ቀን ማስረጃ አለኝ ወር ደግሞ ኢንፎርሜሽን አለኝ ብላ የመጣች እህታችን አለች። ስለ አንዱዓለምና የአንዱዓለም ገርፍሬንድ ይህንን አዳምጡልኝ ፕሊዝ። እርዳታም ሲያስፈልግ እሷ ጋር ሼር ማድረገው ሰው ትረዳለች። ሺ ሶ ስዊት ጥሩ ልጅ ናት። እኔ ደግሞ አውቃታለሁ። 3 ዓመት ቲክቶክ ፍሬንድ ናት። ደግሞ በጣም አውቃታለሁ። ፊቷንም አውቀዋለሁ። ይሄ ለማን መስሆን አይደለም የመጣችው። በፊቷ አውቃታለሁ። ትዳር እንዳላት አውቃለሁ። ልጅ እንዳላት አውቃለሁ። አዲስ ልጅ አላት። ኦኬ ሶ አንዱዓለም ከዚች ልጅ ጋር ቦይፍሬንዷ ነበረ። ከቡልቡላ ኮንዶሚኒየም እንደዚህ ነገር ቡልቡላ ጋርጂ እንደዚህ ነገር ብቻ እዛ አካባቢ ኮንዶሚኒየም አብረው ለ1 ዓመት አብረው ኖረዋል። ለ2 ዓመት አንድ ላይ ኖረዋል። እና አንዱዓለም ሂዝ አልኮሊክ ባይ ዘ ወይ ይጠጣል። ቡልቡላ ቴንክ ዩ ሶ ማች ቡልቡላ ኮንዶሚኒየም አብሮ ለ2 ዓመት ኖረዋል። አንዱዓለም ሚሻ ይጠጣል። ሲጠጣ ደግሞ ፋንክሽናል አልኮሊክ አይደለም። ብትን ያለ ከሽ ባልቻሉት ድብና አድርጎ ሲጠጣ መኪናውን እየነዳ ብሎ ማለት ነው። መኪናውን ራሱ አንዳንዴ ተርን ኦፍ ሳያደርግ ከመኪና የሚወርድ ሰካራም ደግሞ ቤት አይሰራም። ቢሰራም ቶሎ አይገባም። ከቶቹን እኔ በጣም ምጠለው ከሰው ሰካራም ሰው ደስ አይለኝም። ሰካራም ሰው እስቲ ጻፉ። ሰካራም ያ ሰካራም ምናምን የሚል ወንድ ማለት በጣም የሚያስጠላው ዝርግ ወንድ እና ኤኒዌይ ይጠጣላለች። አብረው ኖራለች እንግዲህ 2 ዓመት። እንግዲህ ከቀነኒ በላይ እኩል ነው የሚያውቁት ሁለቱ። ቀነኒ እስከምትሞት ድረስ ታውቋለች ያኛውን ማንነቷ። እና ዛሬ ያለችኝ መግድዬ ባይዘው በመግዲ ነው የምታውቀኝ ልጅቷ ራሱ። እና መግድዬ ዛሬ በጣም ብዙ ሰው ደውሎ ለአንቺ ነበረ የዛሬው ሞት ለአንቺ ነበረ። አብሬው ኖር ያለው ገርል ፍሬንዱ ነኝ፣ በጣም አብሬው ኖር ያለው አውቀዋለሁ ምናምን ስትለኝ ኦኬ ነገርኝ እና እየደበደበኝ ነበር አለች። አብረው የኖረች ሴት ገርል ፍሬንዱ ቲክቶክ ፍሬንድ እዚህ ውስጥ ተሯሯጠች ነው ማይዘዋለች።